ደርሶታል ማለት ነው። ምኑን? ደብዳቤው ነው እኔ ጋር አልደረሰም። በቃ ተረጋጉ። ክፉ ነገር ቢያስብ ኖር የሆነ ነገር ያደርግ ነበር። እሱስ ልክ ነህ። በጣም ነው የደከመኝ። ደክሞኛል። ቆይ እንዴት ነው አንተ ሁለቱን አንድ ላይ ማድረግ ይከበደ? ንገረኝ፣ እንዴት ይከብድሃል? እህቴ በጣም ነው የከበደኝ። በዚህ በኩል አንቺ፣ በዚህ በኩል ወንድሟ። ቆይ ምንድነው የምትጠቀሚው? ምንድነው የምታገኚው? ቆይ እኔ እንቅልፍ ራሱ መተኛት አልቻልኩም። ቆይ ምንድነው የምትጠቀሚው? ንገሪኝ። ሳሳይ ደስ ይለኛል። ምንድን ነው የምትቀልደው? ኧረ በእናትሽ አትቀልጂ አንቺ። ምንድን ነው የምትነግሪኝ? ሄደሽ ለአባቱ ስትልጅ አንተ ልጅ ምን? ኧረ በእናትሽ አንቺን እየጠበቁ በቃ እኔ በዚህ ከኔ ጋር አትሄጂም? አይ የምሄድበት ቦታ ስላለኝ በኋላ ከክላስ ስትመለስ ነው። እሺ እኔ ማነኝ? ይሄን ድምጽ እንዴት ረሳዋለሁ? የሊፍት ነው ወዲያ አይደለ? ስለምን እያሰብሽ ነው? ባሳብ ጥሯችሁ እስኪ ገምት። ስለምን ሊሆን ይችላል? ስለኔ በቃ ከነጭ ስለምን እያሰብሽ ነው ታዲያ? አይ ተሳስተሃል። ማለትማ እኔ እያሰብኩ የነበረው ስላንተ ብቻ ሳይሆን ስለሁለታችንም ጭምር ነው። እኔ ምን አልኩ ታዲያ? እንደዛ እንደልኩት ልክ ልትሆን ትችላለህ ውዴ። ነገር ግን እኔና እኛ በሚለው ቃላት ውስጥ የተለያዩ ትርጉሞች አሉት እና በፍቅር ህይወት ውስጥ ደግሞ እኔ የሚል ቃል የለም እኛ እንጂ። ለዛም ነው ተሳስተሃል ያልኩት።
የኔ ፍቅር። ወይ አበባ እንዴት ነህ? ደህና ነኝ። አንቺ እንዴት ነሽ? አሁን አንተን ካገኘው በኋላ ደህና ሆንኩኝ። ሎሌ ግን ምን ሆነ ነው ይሄን ሁሉ ጊዜ ጠፋኸው? አውቄለሁ። ሰሞኑ ስራ በጣም ቢዚ ስላደረገ ቢሆንም በጣም ናፍቀኸኛል ሎሌ። እኔም በጣም ናፍቀሽኛል የኔ ፍቅር። ለምን ዛሬ አንገናኝም? ምሳ ልጋብዝሽ። ደስ ይለኛል። በቃ በኋላ ሰፈር መጥቼ ወስድሻለሁ። ተዘጋጅ። እሺ የኔ ፍቅር። ቻው። ደህና የኔ አበባ። እወድሻለሁ። እኔም እወድሃለሁ። ሰላም ነው? ምን ሰላም አለ ባክ? ምን ሆንክ ደግሞ? አንቺ ደግሞ ምን ሆነሽ? እባክህ ተወኝ። አንተ ራሱ ምን ሆነህ ነው? መጀመሪያ እኮ ጠይቁሽ ነኝ። ከፈለክ አትናገር። ተወው። ቆይ እነዚህ ልጆች አብደዋል እንዴ? የሆነማ የተፈጠረ ችግር አለ። ቆይ ምንድን ነው የሆናችሁት? ውጤቴ ተበላሽቷል ማለት ያንቺም ያንተም? አዎ ያንቺም። እና ታዲያ ውጤቴ ተበላሽቷል ብላችሁ ነው እንደዚህ የምትሆኑ? ረጋ ብላችሁ ማስተካከል እንጂ አለባችሁ። አዎ ልክ ናት። ተረጋጉና አስተካክሉ እንጂ። እሺ በቃ ጄሪ ትላንት ጉዳይ ላናግርሽ ፈልጌ ነበር። ምንድን ነው ትላንት እነግርሃለሁ ያልሽ? አይ ምንም፣ እንዲሁ ዝም ብሎ ነገር ነው። ተው። አንተ ማታውቃቸው ብዙ ነገሮች አሉ ስትይ ነበር። ምንድን ናቸው? ንገሪኝ። በቃ ደውል ተደወለ። ወደ ክላስ መሄድ አለብኝ። ቻው፣ ደህና ሁን። ምነው ችግር አለ እንዴ? ምን ልጠይቃት ፈልገህ ነበር? አይ ማግዛት ነገር ካለ ብዬ አይደል? ተደውላ እንገባም። ምን ነው አረፈርሽ? እኔም መጠበቅ ደበረሃ? ለማንኛውም ታክሲ ስለሌለ ነው። እሺ
እንዴ ለምንድን ነው እንደዚህ የምታይ? የራሴ የሆነን ሰው ለማየት ማስፈቀድ አለብኝ እንዴ? አይ እንደዛ ማለት ይሳይ ከዚህ በፊት አንተ ስለማታስተውል ነው እንጂ እኔ ሁሌም እኮ እንደዚህ ነው ማለት። እንዴ ምን እየሆንሽ ነው? የሥራ ስልክ እኮ ነው። አስቸኳይ ይሆናል አምጪው። ስራ አልክ? ለሁሉም ነገር ጊዜ አለው። ስራም የራሱ የሆነ ጊዜ አለው። ምን ይጨመር? Tsunami, моя вода, ты унесешь меня туда, где мы плывем, ты мой залив. Ты цунами, ты цунами, ты цунами, моя вода, ты унесешь меня туда, где мы плывем, ты мой залив. Ты цунами, ты цунами. Катастрофа, я тону. Прошла минута, я в плену. Не сдерживай себя, я знаю, ты ревнуешь так, будто море разбушевалось. О, прошу спасителя найти, ведь потерялся я в волнах твоих. ምን ሆነሽ ነው? መቶ ነበር። ማን መቶ ነበር እኮ? ማን? ልዑል። ከማን ጋር? እኔ እንጃ አላቃት። ከሆነች ሴት ጋር። እና ወራሽ? አይ አላወራሁትም። ለምን? አላገኝም። ይሄ ልጅ አሪፍ ይመስለኛል። ቶሎ በል ወንድሜ፣ ተራመድ። በቃ እንሂድ። ሆነ ደስ የማይል ስሜት እየተሰማኝ ነው። ምን ሆንሽ? አላውቅም፣ ደስ እያለኝ አይደለም። ይሻላል። በቃ